ተወዳጁን ድምፃዊ ኮመንቶች ገደሉት። በተወዳጅ ሀገርኛ የባህል ዘፈኖቹ እልፍ አላፍ አድናቆቶችን ያተረፈው ድምፃዊ ሰማሃኝ በለው በሰው ምላስ ተጽዕኖ ሕይወቱ በድንገት ሊያልፍ ችሏል። ፈልጎ ባላመጣው የሰውነት መጠን መጨመር ወይንም ውፍረት ከሰው አይን ገብቶ በሶሻል ሚዲያው በሚደርሰው ዘለፋና ቀልድ ራሱን መቋቋም ያቃተው ሰማሃኝ በለው ከሰው ፌዝና ቀልድ ለመውጣት ብሎ በወሰደው ፈጣን የሰውነት መቀነስ መንገድ ሕይወቱን ሊያጣ ችሏል። 7 ሳምንት ሕክምና 10 ኪሎ ቀንሻለሁ። እጅግ ልብ ሰባሪ አሳዛኝና መራር ሞት ለቤተሰቦቹ፣ ለወዳጅ ዘመዶቹ ለዘመናት የማይሽር የሙሾ ጠባሳ ጥሎ አልፏል። አንዳንዴ ለቀልድ ብለን የምንናገራቸው ነገሮች የሰውን ልጅ ምን ያህል ድረስ ሊጎዱ እንደሚችሉ የምንረዳቸው በጭራሽ አይመስለኝም። ሰማሃኝ በለው ከጊዜ ወደ ጊዜ ባላወቀው ምክንያት የሰውነቱ ክብደት እየጨመረ መምጣቱ ለራሱም ጤንነት ልክ ባይሆንም ሁሉም በሚባል መልኩ እግዚአብሔር በሰጠው የድምፅ ተሰጥኦ ሊያዜምበት በወጣበት መድረክ ላይ ቪዲዮ ቀርጾ አረ ምኑን ሰጠሽ ለራሱ ነው እንደ የዘፈነው እያሉ መሳለቅና ማሾፍ ግን የሰውን ሞራል ከመንካት አንጻር እጅግ ልብ ሰባሪ መሆኑን መገንዘብ ግን ለምን አቃተን? ለምን ማስተዋል ተሳነን? በሰው ዘንድ የደረሰበትን ተረባና ዘለፋ ለማሳረፍ ሲል በ7 ሳምንታት ውስጥ 10 ኪሎ መቀነሱን በአባይ ቲቪ በሰከላ ሾው በቅርቡ ቃለ መጠይቁን መስጠቱ የሚታወቅ ቢሆንም ይህ ፈጣን የሆነው የክብደት መቀነስ መንገድ ውድ ሕይወቱን ሊነጥቀው ችሏል። 7 ሳምንት ሕክምና 10 ኪሎ ቀንሻለሁ። ድምፃዊው ቤተሰቦች መጽናናትን እየተመኘው እንግዲህ አንድ ሰው በአንድ ጊዜ ብዙ ኪሎ መቀነስ ለሞት ሊዳርግ ይችላል ወይ? አንድ ሰው መድኃኒቶችን በመጠቀም በአንድ ጊዜ ብዙ ኪሎ በትንሽ ጊዜ ውስጥ መቀነሱ ብዙ ጉዳቶች እንዳሉት ይታወቃል። ነገር ግን ይሄ ነገር ለሞት ሊዳርግ የሚችለው በጣም ጥቂት ሰዎች ላይ ነው። ለሞት የሚዳርገውም ደግሞ አንደኛ የልብ ምት ስርዓትን በማዛባት ለሞት ሊዳርግ ይችላል፣ የልብ ድካምን በማስከተል ማለት ነው። እንዲሁም ደግሞ ሰውነታችን ውስጥ ያሉ ንጥረ ነገሮች ወይም ኤሌክትሮላይት የምንላቸውን መጠናቸውን በማሳነስ ወይም ደግሞ እንዲጨምሩ በማድረግ ኤሌክትሮላይት ሾክ የሚባል ነገር ቢከሰት በማድረግ አንድን ሰው ለሞት ሊዳርግ ይችላል። ስለዚህ በትንሽ ጊዜ ውስጥ ብዙ ክብደት ለመቀነስ ሙከራ የምናደርግ ሰዎች በዘርፉ የካበተ ልምድ ባላቸው ሐኪሞች ክትትል ብታደርጉ በጣም ጥሩ ነው እላለሁ። አመሰግናለሁ። ዜናውን ስሰማ ከልቤ ደነገጥኩ፣ አዘንኩ። ሰው ካፉ በሚያወጣው ቀልድ መሳይ ልብ ሰባሪ ቃላቶች ምን ያህል ሰውን ለከፋ ነገር እንደሚዳርግ ተረዳሁ። በባህር ዳር ሰማይ ስር ዛሬ ሌላ ከባድ ዝናብ ሳይሆን የእምባው ሽንፍር እየዘነበ ነው። የጣና ሞገዶች እንደ ወትሮው በደስታ አይቅበጠበጡም። ይልቁንም የሙሾ ድምፅ የሚያስተጋቡ ይመስላሉ። የባህላዊ ሙዚቃውና የባህል ዘፈኑ ላይ የነገሰው ድምፁ የብዙዎችን ልብ የፈወሰውና የታሪክ ማህደር የነበረው ታላቁ አርቲስት ሰማሃኝ በለው አካላዊ ስንብቱ ሰኔ 9 ቀን 2018 ዓመተ ምህረት ቢፈጸምም በባህር ዳር ምድር ግን ገና ሕያው ነው። ሰማሃኝን መሬት ሊውጠው አፈር ሊያለብሰው አይችልም። ምክንያቱም እሱ የባህር ዳር የልብ ትርታ፣ የጎጃም ወርቃማው ታሪክ ነው። ይህንን ታላቅ የጥበብ ሰው በክብር ለመሸኘትና የዘመናት ውለታውን ለመዘክር አሁን በባህር ዳር ከተማ ታላቅና ልብ የሚነካ ዝግጅት እየተደረገ ይገኛል። አርቲስቱ በአካል ቢለይም የከተማዋ ሕዝብ ግን በክብር ሳያለቅስለትና የታሪክ ውለታውን ሳይመልስለት በዝምታ ሊቀመጥ አልወደደም። ይህንን ታላቅ የምስል ለቅሶ ወይም የቁጭትና የክብር መግለጫ በባህር ዳር ከተማ ለማስተናገድ 11 አባላት ያሉት ልዩ ኮሚቴ በአስቸኳይ ተቋቁሟል።
ይህ ኮሚቴ እንዲሁ የሥራ ስብስብ አይደለም፣ የሐዘን ማዕበሉን ወደ ክብርና ታሪክ የሚቀይር ስብስብ እንጂ። የዚህ ታላቅ ሐሳብ አመንጪና የኮሚቴው ሰብሳቢ በመሆን ታዋቂው ፕሮሞተር ደመወዝ ደግነቱ ሥራውን እየመራው ይገኛል። ኮሚቴው የሐዘኑን ሥነ ሥርዓት እያንዳንዱን ዝርዝር ሁኔታ በማጤን የተለያየ የአፈጻጸም ዘርፎችን በመከፋፈል ሌት ተቀን እየሠራ ነው። ይህ ዝግጅት ተራ የለቅሶ መድረክ አይደለም፣ የጥበብና የታሪክ መዘከሪያ ትልቅ ጉባኤ እንጂ። በዕለቱ የሚከተሉት ልብ የሚነኩ ኩነቶች ይከናወናሉ ተብሎ ይጠበቃል። የሰማኸኝ በለው የልጅነት ጊዜ ለጥበብ የከፈለው መስዋዕትነትና የጥበብ ጉዞ በስፋት ይዘከራል። ባህላዊ ለቅሶና እንጉርጉሮ፣ የባህር ዳርና የአካባቢው እናቶች ባህሉን የተከተለ አንጀት የሚበላ ሆድ የሚያባባ ሙሾና እንጉርጉሮ ያወርዳሉ። የሥራዎቹ አሻራን በተመለከተ የአርቲስቱ የቀድሞና የአሁን ሥራዎች፣ ያዜማቸው ማኅበራዊና ባህላዊ ዜማዎች በባለሙያዎች እየተነሱ ይተነተናሉ። የጥበብ ሚዛናቸውም ይፈተሻል። የባህር ዳርና የሰማኸኝ የዘመናት ትስስር ሲታይ ይህ የዘመናት ጥልቅ ፍቅርና ቁርኝት በምሁራንና በወዳጆቹ አንደበት በዝርዝር ይተነተናል። ሰማኸኝ በለው የሄደው ብቻውን አይደለም። የባህር ዳርን የባህል ድምቀት፣ የጣናን ውበት የሚያዜምለትን አንደበት ይዞ ነው የሄደው። ነገር ግን ይህ ዛሬ የተጀመረው የምስል ለቅሶና የታሪክ ዝግጅት የሚያሳየን አንድ እውነት አለ። አርቲስት ይሞታል፣ ጥበብ ግን መቃብር አትወርድም። ፕሮሞተር ደመወዝ ገነቱና 11ዱ የኮሚቴ አባላት ለዚህ ታላቅ ሰው የሚመጥን የክብር መሸኛ እያዘጋጁ ነው። ሰማኸኝ በለው በዜማዎቹ ውስጥ ሁሌም ሕያው ሆኖ ይኖራል። ለታላቁ አርቲስት ሰማኸኝ በለው ዘላለማዊ ዕረፍት፣ ለባህር ዳርና ለመላው የጥበብ አፍቃሪው የኢትዮጵያ ሕዝብ መጽናናትን እንመኛለን። አደራው አዲሱ በፌስቡክ ገጹ ላይ እንዳጋራው